የዛሬው ሐዲስ ለእህቶቼ ነው። ያላህ መልእክተኛ አለይሂ ሰላቱ ሰላም ለቂያማ ምልክት ብለው ከተናገሯቸው ሐዲስ ውስጥ እንደማትካተቱ ተስፋ አደርጋለሁ። እነዚህ የቂያማ ምልክቶች ደግሞ መጥፎ የቂያማ ምልክት በነገራችን ላይ ያላህ መልእክተኛ አለይሂ ሰላቱ ሰላም አላየኋቸውም አሁን ነገር ግን ወደፊት ይመጣሉ ብለው ከጠቀሷቸው ውስጥ እናንተ ትካተታላችሁ የሚለውን ራሳችንን በማየት ከዛ በኋላ ከዛ ነገር ውስጥ ካለንበት ራሳችንን እንድናወጣ ከሌለን ደግሞ ለሌሎች እህቶቻችን ደግሞ እንድናስጠነቅቅ እንደዚሁም ራሳችንን እንድንጠነቅቅና እዛ ላይ እንዳንወድቅ ይረዳናል። ያላህ መልእክተኛ አለይሂ ሰላቱ ሰላም ምን ይላሉ መሰላችሁ? ወኒሳኡን ሴቶች አሉ ካሲያት አሪያት ለብሰው ያለበሱ ሙሚላት ዘንበል ዘንበል የሚሉ ማኢላት ያኒ ሙሚላት ማኢላት ዝንብል ዘንበል የሚሉ ወይም ደግሞ የሚወለጋገዱ ይሆኑ ሩኡሰሁነ ራሳቸው ደግሞ ከስኒመቲ ቡክቲ ልክ እንደ ግመል ሻኛ ሆኖ ዘንበል ያለ የሆነ ማለት ነው። طيب ማኢላት ዘንበል ያለ የሆነ እነዚህ ሴቶች ምን እንዳሉ ታውቃላችሁ? አላህ መልእክተኛ ላ የድኹሉነ الجنة ጀነትን አይገቡም ወላ የጅድነ ሪሐሃ ያኒ ሽታዋን ራሱ ያገኙትም ማለት አላህ መልእክተኛ ወኢነ ሪሐዋ እንኳን ያኒ ሽታዋ እንኳን ቢሆን አለ አላህ መልእክተኛ ሽታዋ እንኳን ቢሆን ለዩጀዱ ሚን መሲረቲ ከዛ ወከዛ ልክ እንደዛና እንደዛ እንኳን ቢሆን ብለው ያላህ መልእክተኛ ርቀቱን ያሳዩ እንደዛና እንደዛ እንኳን ቢሆን ያኒ ርቀቱ ማለትም በጣም ሩቅ ያለ እንኳን ቢሆን ሽታዋ ማለትም ይሷን ይሄን ይቺ ሴት ይሄንን ጀነት አትገባም ወይም ደግሞ ጀነትን አትገባም ብለው ያላህ መልእክተኛ አለይሂ ሰላቱ ሰላም ይናገራሉ ማለት ነው። ስለዚህ ከእንደዚህ አይነት ሴቶች ላለመሆን ራሳችንን መቆጠብና ራሳችንን ማቀብ ይኖርብናል። የሂጃብ መስፈርቶችን አለማሟላት ለምሳሌ ለብሰው ያለበሱ የሚባለው ነገር ስስ ሊሆን ይችላል። ልብስሽ ሰውነትሽን የሚያሳይ ሊሆን ይችላል። አጭር ሊሆን ይችላል። ሰውነትሽን ጥብቅ አድርጎ የሚለብስን የሚያለብስ ብቻ የሂጃብ መስፈርትን ያለማሟላ የሂጃብ መስፈርቶች እነማን ናቸው? ሸርዓው የሂጃብ መስፈርት ምንድነው የሚለውን ነገር ቀጥሎ ልንገርሽ። አንደኛ ሁሉንም የሰውነት ክፍል የሚሸፍን መሆን አለበት። ሁለተኛ የካህዲያን ወይም ደግሞ የወንድ ልብስ ጋራ መመሳሰል የለበትም። ሶስተኛ ሰፋ ያለ መሆን አለበት፣ ጠባብ መሆን የለበትም። አራተኛ ሽቶ የተቀባ መሆን የለበትም። አምስተኛ ስስ ሆኖ የሰውነትን ከለር የሚያሳይ መሆን የለበትም። ስድስተኛ ዋጋው በጣም የተወደደ ዝናን ለማትረፍ የሚለበስ መሆን የለበትም። ሰባተኛ ያሸበረቀና እይታን የሚስብ መሆን የለበትም። ስምንተኛ ወፍራም መሆን አለበት። ሰውነትሽን በአጠቃላይ የሚሸፍን መሆን መቻል አለበት። ራሳችንን በዚህ ሂጃብ መስፈርት ሰፍረን ትክክለኛ ሂጃብ ነው ወይ የምንለብሰው የሚለውን ነገር ራሳችንን መፈተሽ ነው የሚጠበቅብን። አላህ Subhanahu Wa Ta'ala ትክክለኛ ሂጃብ ከሚለብሱ ባሮቹ ያድርገን። መጨረሻችንን ያሳምርልን። አላህ ይحفظكم። السلام عليكم